ስምሽ ማን? ለዛ እባላለሁ። ያንተስ? የኔን እንኳን ቀስ ብዬ ስንላመድ እነግርሻለሁ። እዚህ ያለው ዘበኛ ግን እንዴት ነው ጸባዩ? አመሩ ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያረጋል ማታ ካልመጣው እያለ ያስቸግረኛል። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት አተራማሽ ሴት አውል ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሎብኝ አጭር አልወድም። አያቴ አጭር እንዳላገባ ቃል አስገብታኛለች። ደግሞ አጭር አግብቼ አጭር ቦልድ ዘር ማበላሻት። የአያቴ እርግማን ገሃነም ነው የሚጥለኝ። አትስ ጋስ ምን ሾውተሽን ታወሪያለሽ? ጋስ እዚህ ሰው አልነበረም እንዴ? ጋስ የኔ ሰው ማን ነው? እኔ ልሙት ጋስ ሰው ነበር እዚህ። ጭራሽ ታጋንንት ጋር ቁመሽ ማውራት ጀመርሽ? እሰይ እየመጣሽ ተኛ ለደባስ አልቆላት። ለምንድን ነው ዳቦዬን የማትጠይቀው? አይ ከማጨናንቀው ብዬ ነገ አብረን እንሄዳለን። ነገማ እኮ ፍርድ ቤት ይቀርባል። ደግሞ ጥብቅና የምትቆምለት ኤቢ ነች። አይ ኤቢዬ ነው ደት እንኳን እህቴ ሆነች። ኪዲዬን በጣም ያኮራች። ኤቢ ኃይለኛ ናት። ኮሌጅ ራሱ ማንም ቀና ብሎ ያያት። ወንዱም ሴቱም መምህራኖቹ ሳይቀሩ ሁሉ ነው የሚፈሯት። መምህራኖቹ ይፈሯታል? አዎ ትክክል ያልሆነ ነገር ራሱ ቢያደርጉ ትክክል አይደላችሁም ብላ ነው የምታፋጣችሁ። አቤት አቤት የኔ ውደት ኤቢ ምን አባቴ ልስጣት? ኤቢማ እኔ እንድትሰጫት ነበር የምፈልገው። አንተ የስጦታ ቃና እንደምትሰጠው ምን አገባኝ? መሰጠት ከፈለክ በካርቶን ጠቅልዬ እሰጣታለሁ። እሺ በቃ ስቀልር ነው። ደግሞ የኤቢን ፍቅረኛ እንዴት አየሽው? ትንሽ አሽቀብጣ እንጂ ምንም አይልም። እውነት ለመናገር ያን ያህል ማቻ ያደረጉ። እኔም እንደዛ ነው የሚሰማኝ። ኤቢ እኮ ብልጥ ናት። ይሄኔ ሁሉንም ነገር እየመዘገብሽ ነው። እኔ ግን ናታን ለኔ ብላ ይመስለኛል ይሄ ልጅ አመጣችው አንተን ለመርሳት ብላ መሰለኝ። ኤቢ እንደዚህ አታደርግም። በራሷ ህይወት አትቀልድም። የሆነ ነገሩን ካልወደደችው ጭራሽ አትቀርቡ። ስለዚህ ልጅ እኮ አውርታን አታውቅም። ድንገት እኮ ነው ይዘው የመጣችው። ሰው አስመስሎ መኖር የሚችለው ትንሽ ጊዜ ነው። ወደፊት ትክክለኛ ማንነቱ ይታወቃል። ለማንኛውም ግን ኤቢ ስትጎዳ ዝም አንልም። ኧረ እባክህ ይኸውልህ እህቴን አንድም ቀን ይኸውልህ የእምባ ዘለላ ብያስወጣት ማለት ነው። ምን ልታረጊ? እንደ ፋሲካ ዶሮ ይኸውልህ እንዲህ ነው የምዘቀዝቀው። ሰውነት ውስጥ አንድ ደም አይኖርም። እሱን ተይው እባክሽ። አሁን ሰላም እንዴት ነች? ሄደሽ ታውቂያለሽ? አዎ ናታን፣ ግን በጣም ግራ እያጋባች ነው። ግግም ብላለች። እመጣለሁ እያለች ነው እንዴ? አዎ ናታን፣ እስኪ ነገ ሄዳለሁ። ሰላም ራሱ እንደጠበቅኳት አይነት ሰው አይደለች። መንግስት ኃይለማርያም ሰው ሸንኮራ አይደለም ተቀምሶ አይታወቅም ያለው እውነቱን። አንተ ስነ ስርዓት ያዝሽ። እናቴ ናት። እኔ ስለ ሰላም አይደለም ብቻ ግን ስለ ሁሉም ነው። እኔ ግን የምታሳዝነኝ እማዬ ናት። አባዬስ አያሳዝነው? እሱም ያሳዝነኛል፣ ግን ደግሞ ብቻ ለፍርድ ይከብዳል። እማዬ እንዴት ነሽ? ደህና ነኝ። ውሸትሽን እማዬ። የሰው ውሸቱ ደህና ነኝ ማለቱ ይባል የለ። አየሽ ደህና ባንሆንም ደህና ነን እያልን መቀጠሉ ይበቻል። እማዬ ነገ አስደስትሻለሁ። አንቺ ወገኛ ነሽ። አይነጋም መስሎሽ ነው? እማዬ ነጋል። አባዬን አስፈትች አክስቴን ደግሞ አሳስራታለሁ። ማሳሰሩ ቀርቶብኝ ወየውቴ ደህና ሆና በተገኘች መጥፋን ባልሰማው። ቆይ ግን እማዬ ከአባዬ መታሰር የአክስቴ መጥፋት ነው ሊያሳስብሽ? ኤቢ የታሰረ ይፈታል፣ የታመመም ይድናል። የጠፋ ምን ይሆናል? የሞትስ ምን ይሆናል? ምን ይደረጋል? ኤቢ የጠፋም ይገኛል እማዬ። አክስቴ ምንም ነገር አልሆነችም። እስካሁን ድረስ አላመንሽኝም አይደል? እስኪ ተይኝ ልጅ። ይልቅ እማዬ በቃ ነው እንውጣና ውጭ ራት ልጋብዝሽ ነው። ማ እኔ ነኝ ደረጃ ታስሮ ውጭ ራት ምበል? እሺ በቃ እማዬ ነገ አባቴ ቤት ይመጣል። እኔ ደግሞ ብዙ ማስረጃዎች ይዣለሁ። እውነት ከአባዬ ጋር ነው ያለው እማዬ።
እውነቱን ለጊዜ ታሸንፋለሽ ማለት አይደለም። አንቺ ያው ወደፊት ጠበቃ አይደለም የምትሆኝ፣ ከባድ ስራ ይጠብቅሻል።